በጣም የሚያሳዝን ነው። እስኪ አንድ ጊዜ እነዚህ ቪዲዮዎች ተመልክተን እንመለስ። ዛሬ በጣም ተማሪ ነኝ ቪዲዮ ይሰራው ያለውትና ኢትዮ ቴሌኮም በፍራሽ ፍጥነት የለውም ምንም አይሰራ። ኢትዮ ቴሌኮም ምንድነው እየተካሄደ ያለው? እኔ እግዚአብሔርን በጣም ነው የደነገጥኩት በእውነት። አሁን አልሞላሁም በዋይፋይ ነው ያለሁት። ሰሞኑን እንደሰማችሁት ኢትዮ ቴሌኮም በድጋሚ የዋጋ ጭማሪ እንዳደረገ ሁላችሁም ሰምታችኋል። ከዚህ በኋላ የፓኬጆች ዋጋ መጨመር እንዳያሳስባችሁ አንድ ነጻ ኢንተርኔት የሚሰራ አፕሊኬሽን ተለቋል ማለት ነው። ይህንን አፕሊኬሽን ኬት እንደምታገኙትና እንዴት ስልካችሁ ላይ ጭናችሁ መጠቀም እንደምትችሉ አሳያችኋለሁ። ይህን ቪዲዮ ከወደዳችሁት ፎሎ ታደርጉኛላችሁ፣ እንዲሁም ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ይህንንም አፕሊኬሽን ለማግኘት በመጀመሪያ ስልካችሁ ላይ ወዳለው ፕሌይ ስቶር ትገባላችሁ። በመቀጠል ሰርች ቦታው ላይ ትመጡና ሂልቴክ ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይህ አፕሊኬሽን ይመጣላችኋል። ይህን አፕሊኬሽን ስልካችሁ ላይ ዳውንሎድ አድርጋችሁ ኦፕን ብላችሁ ትከፍቱታላችሁ። አፑንም ከከፈታችሁት በኋላ የአፑ ሰርች ቦታ ላይ ትመጡና GB2 ብላችሁ በዚህ መልኩ ትጽፋላችሁ። በመቀጠል ይህ ምስል ይመጣላችኋል። ይህን ምስል በመጫን ወደ ውስጥ ትገቡና ትንሽ እንዲህ ወደ ታች ሄዳችሁ ዳውንሎድ የምትለውን ቦታ በመንካት አፑን ከፍታችሁ ወደ ውስጥ ትገባላችሁ። በመቀጠል አፕሊኬሽኑን በዚህ መልኩ ወደ ውስጥ ካስገባችሁ በኋላ እዚህ ጋር በደንብ አዳምጡኝ። ያላችሁበትን ሀገር ስም እዚህ ላይ ጽፋችሁ ሰርች ታደርጋላችሁ። ኢትዮጵያ ከሆናችሁ ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ዱባይ እንዲሁም የተለያዩ ሀገር ካላችሁ ያላችሁበትን ሀገር ስም በስትክክል ትጽፉና በዚህ መልኩ ወደ ውስጥ ትገባላችሁ። ኢትዮጵያ ከሆነ ኢትዮጵያ የሚለውን ትመርጡና ከዛ እቺን የስታርት ምልክት ትጫናላችሁ። ከዛ በፊት ግን ስልካችሁ ላይ ምንም አይነት ባላንስ መኖር የለበትም። ባላንሳችሁ ዜሮ መሆኑን ካረጋገጣችሁ በኋላ ዳታችሁን በመክፈት ወደ ማንኛውም ሶሻል ሚዲያ ሄዳችሁ ስትከፍቱት በዚህ መልኩ ፈጣን የሆነ ኢንተርኔት በነፃ መጠቀም ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ፎሎ ላይክ ማድረግ እንዳትረሱ። ይመቻችሁ።